በራስ መተማመንን የመገንቢያ 7 ስልቶች። ሰላም፣ እስቲ ዛሬ እቺን ጥያቄ መልሱ። ይህንማ አልችለውም ብላችሁ በመፍራት ስንት ወርቃማ እድሎች አጣችሁ? ስንት ጊዜስ ሀሳባችሁን መናገር እየቻላችሁ በዝምታ ተሸነፋችሁ? ብዙዎቻችን የምንሳሳተው በራስ መተማመን ተሰጥኦ ይመስለናል። ነገር ግን አይደለም። በራስ መተማመን ልክ እንደ ጡንቻ በልምምድ የሚደላደል የስነ ልቦና እሴት ነው። ዛሬ የምናየው ስለ ራስ እውቀት፣ ስለ ራስ ክብርና ስለ ራስ ብቃት ነው። ጉልማን እንደሚለው በራስ መተማመን ማለት ስለ ራሳችን ችሎታ በቂ እውቀት ኖሮን በጫና ውስጥ እንኳን ብንሆን ትክክለኛ ውሳኔ መስጠት መቻል ነው። ዛሬ በራስ መተማመናችንን አፕግሬድ የምናደርግባቸው 7 ወሳኝ ነጥቦችን እናያለን። አንደኛ፣ በራስ መተማመንህን የሚሸረሽሩ ሀሳቦችን ነቅለህ አውጣ። ጠላትህን ማን እንደሆነ ሳታውቅ ልታሸንፈው አትችልም። ለምሳሌ አእምሮ ውስጥ አንተ እኮ ደካማ ነህ፣ ይህንን አታሳካውም የሚል ድምፅ ሲመጣ ዝም ብለህ አትቀበለው። ልክ እንደ ፖሊስ ማስረጃ ምንድን ነው ብለህ ጠይቀው። ብዙ ጊዜ እነዚህ ሀሳቦች በልጅነት የሰማናቸው ትችቶች እንጂ የእውነት ውጤቶች አይደሉም። ሁለተኛ፣ አሉታዊ ሀሳቦችን ወደ አዎንታዊ ቀይራቸው። የውስጥ ንግግርህን ኤዲት አድርገው። ለምሳሌ መድረክ ላይ ንግግር ልታደርግ ስትል ሰው ሁሉ ይስቅብኛል ከምትል የማውቀውን ነገር ለሰዎች ላካፍል ነው ብለህ ቀይረው። አልችልምን በሞክራለሁ ታካው። ቃላቶች ጉልበት አላቸው። ሶስተኛ፣ አዎንታዊ ሀሳቦች ላይ ትኩረት ስጥ። ትኩረት ባረፈበት ቦታ ውጤት ይበቅላል። አንድ ስራ ስትጀምር ስህተት ላይ ብቻ ከማተኮር ቀደም ብለህ ያሳካቸውን ትናንሽ ድሎችን አስብ። ትናንሽ ስኬቶችህን ወደ ትላልቅ ግቦች መሻገሪያ አድርጋቸው። ስትሳሳት ይቅርታ ለማለት፣ ሳታውቅ ስትቀር ደግሞ እርዳታን ለመጠየቅ አትፍራ። ይሄ የጥንካሬ ምልክት እንጂ የድክመት አይደለም። አራተኛ፣ ዙሪያህን በጥንቃቄ ቃኘው ወይም the power of environment። ክንፍህን የሚነጩ ሰዎች ጋር እያዋልክ መብረር መቻል አትችልም። ሁል ጊዜ ስለ ራስህ መጥፎ እንድታስብ የሚያደርጉ ስህተትንና ጉድለትን ብቻ የሚቆጥሩ ጓደኞች ካሉ ርቀትህን ጠብቅ። አንተ ትችላለህ ብለው ትክክለኛ ዋጋህን ከሚነግሩ ሰዎች ጋር ጊዜህን አሳልፍ። ዙሪያህ በአዎንታዊ ሰዎች ሲሞላ የእንቅስቃሴ አድማስ ይሰፋል። አምስተኛ፣ ችሎታህን ለይተህ አውጣ። ማንም ሰው ባዶ አይደለም። ቢያንስ በአንድ ነገር ላይ ጎበዝ ነህ። ምናልባት ሂሳብ ላይ ጎበዝ አትሆንም ይሆናል። ነገር ግን ሰውን በማዳመጥ ወይም ኮምፒውተርን በማስተካከል ጎበዝ ልትሆን ትችላለህ። ያንን ጎበዝ የሆንክበትን ነገር አውጥተህ ተለማመደው። በዛ ነገር ስኬታማ ስትሆን የሚሰማ የልበ ሙሉነት ስሜት ወደ ሌላው የህይወት ክፍል ይጋባል። ስድስተኛ፣ በራስህ ኩራ። ትክክለኛ ኩራት ማለት ራስን በትክክለኛ ደረጃ መውደድ ማለት ነው። እስካሁን ያሳለፍካቸው ፈተናዎች፣ የረዳሃቸው ሰዎች፣ የተማርካቸው ትምህርቶች ሁሉ ያንተ ሀብቶች ናቸው። በእነዚህ በጎ ጎኖች ተገቢውን ኩራት ኩራ። ራስን ስታከብር ዓለም ያከብረሃል። ሰባተኛ፣ ሁሌም ራስህን ሁን። ሌላውን ለመምሰል መሞከር ራስን መናቅ ነው። አዳዲስ ሰዎች ጋር ስትተዋወቅ ተቀባይነት ለማግኘት ብለህ አትዋሽ። ውሸት ጊዜያዊ ደስታ ቢሰጥም በኋላ ግን እውነቱ ከወጣስ በሚል ስጋት በራስ መተማመንህን ይገለዋል። ማንነትህን በኩራት ስታሳይ እውነተኛ ወዳጅህን ታፈራለህ። እንግዲህ ውድ ወጣቶች፣ በራስ መተማመን ማለት ፍጹም መሆን ማለት አይደለም። በራስ መተማመን ማለት ስህተት ብንሰራም እንኳን እኔነታችንን እንደማይቀንስ ማወቅ ነው። ዝቅተኛ በራስ መተማመን ካለን ከመፍራት የተነሳ ምንም አንሞክርም። ከመጠን በላይ ከሆነ ደግሞ ራሳችንን አደጋ ውስጥ እንከታለን። ዋናው ቁልፍ ሚዛናዊነት ነው። ምክንያታዊ ሁን። አደጋን ለመጋፈጥ አትፍራ። ራስህን ደግሞ በትክክለኛ ደረጃ ውደድ። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት። ለጓደኞቻችሁም ሼር በማድረግ የለውጥ አምባሳደር ሁኑ። የዛሬው ትምህርት በህይወታችሁ ላይ ምን ለውጥ ያመጣል? ኮሜንት ላይ እንወያይ። ሰላማችሁ ይብዛ።